ልጆች ከነሱ ጋር ጫውታለሁ እንጂ የናሆም ፎንቴ ደግሞ ያረጋኝን እንገራችሁ የዛኔ ላይክ በቾምቤ ቡም ብዬ ሚዲያዎች የሚቀባበሉኝ ታይም ላይ ጆን ዳንኤል ይልክልኝ ነበር ከዛ ጆን ዳንኤል ልኮ በቃ ጌም እንድለምድ ምናምን ከዛ ይሄ ጌም ልላክልሽ ኢቭን ጊፍት እንኳን አልባንንም ነበር ጋይስ ገና እንደመጣው ምትሳማዋን ሰጠኝ ጆን ዳንኤል እሻሻለሁ ምን እንዴ ሳሚያት እንጂ ምናምን እሺ ጌም እንጫወታለን ጆን ዳንኤል ማንን ያለ ነው እኔ ጆን ዳንኤል ናሆም ፎንቲና ጃኒ ነበር ከዛስ ጆይ በጣም ጌታ ምስክሬ ነው እንደው ቅዱስ ገብርኤል ይድረስለት ባለ ውለታዬ ነው እኔ ጆይን መቼም ውለታውን አረሳ ከዛ ጌም እንጫወታለን ጆይን እኮ እንዴት ጌም እንደምጫወት አላቅም አልኩት እኔ አስለምድሻለሁ ምናምን ወዲያው ናሆም ፎንቲና ጃኒ ፊታቸው ተቀያየረ ቅይር ምናምን በቃ ተቆሰታተሩ እሺ አልኩኝና ላይክ ጌሙን ስቀበል ናሆም ፎንቲ ነቅሎ አልወጣም ጋይስ ደበረኝ የመጨረሻ ደበረኝ በቃ ከዛስ የጃኒን ደግሞ መቼም ይማረሳላት እሷ ልጅ ለምን እንደምጠላት አቃላችሁ እኔ ታለንቴን ተጠቅሜ ህዝብ ያወቀኝ በታለንቴ ነው ምናምን ያኔ የወጣው ጊዜ ምን አለች ጆን ዳንኤል የምር ግን 80 ሚሊዮን ያሉሽ ቻይና ካምፓኒ እውነት ነው ይውዬ ምናምን ይለኛል አዎ እውነት ነው ምናምን በጣም በቃ የወረደች መሆኗን የምታውቁት ለምን አሸጨ ምናምን ቤተሰብ ካለሽ ጭራሽ የንቀቷ ንቀት ማለት ነው ቤተሰብ አለሽ ቤተሰብ ካለሽ ጉሮሮሽን ላይክ ሽጪውና አንቺ ሙቺ ቤተሰቦችሽ ይብሉት አለች እዛው ሪካርዶ ዋላ ሳይ ቃል ዝም አላልኳትም ቤተሰብ አለሽ ቤተሰብ ካለሽ ለምን ጆን ዳንኤል እንዲያለኝ ቻይና ካምፓኒ ለምን አሸጪው 80 ሚሊዮን ቀላለው እንደ ይውያለኝ አይደለም ጆይ ሊያስገድሉኝ ይችላሉ እና ብሩ ያጓጓል በርግጥ ግን ቢያስገድሉኝስ ምናምን አልኩት እንደዛ ስለው እሷ ምን አለች ቤተሰብ አለሽ ቤተሰብ ካለሽ ቤተሰብሽ ሳክሪፋይ ከፈይና አንቺ ብትሞቺም ቤተሰብሽ ይለፍል እቺ ዶንቆሮ ማይም እንዲ ብላኛለች እኮ ጋይስ ተቃጠልኩኝ ከዛ መልስ ሰጣዋት ብቻ የሆነ ነገር ስላት ጸጣለች ጆይ ምን አደረገ ወደ ጌም ላከልኝ በቃ ተቆሰታተረች ደበራት ሶ ይሄን ያነሳውት ምንድነው ጆን ዳንኤል በጣም ምስኪን ለምንድነው ግን ምስኪኖች ሁሌ መከራ የሚደርስባቸው ስንት አሁን ጆሲ አሁን እግዚአብሔርን በጆን ዳንኤል ቦታ ቢቀያየሩ እንዴት ደስ እንደሚለኝ ምርጥ ልጅ ታስሮ እንዳለ ቦርኮዎቹ ውጪ ነው ያሉት ይሄ ነው የሚያበሳጨኝ ጋይስ ነኝ ማርያምን I was looking for you